ልማቴነህና ገበታ ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። በሬውን ምን አገኘው ምን የችጋር ዋሱን የራብ ተገኑን ገበታ ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ፣ የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ገበታ ገበታ የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ መረበሬው ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን በእያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ። ገበታ የተሰኘው ሳምንታዊ ፕሮግራማችን ተጀምሯል። ይህ ፕሮግራም በዋናነት በእንስሳት መኖና ተያያዥ ጉዳዮች ላይ የሚያተኩር ፕሮግራም ነው። ዘወትር ሰኞ ከምሽት 2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ፕሮግራሙ ደግሞ በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ትብብር ከጣቢያችን ጋር በመተባበር ነው የሚያቀርበው። ዛሬ ደግሞ በርዕሰ ጉዳይነት የምናነሳው የከብት ድንችን ይሆናል። የከብት ድንች እንዴት ይዘጋጃል፣ አጠቃቀሙና የሚያስገኘው ጠቀሜታ ምን ይመስላል በሚለው ዙሪያ የተለያዩ ተሞክሮ ያላቸውን አርሶ አደሮች ከባለሙያ ጋር ወደ እናንተ እናቀርባለን። የተሻለ ውጤት ያስመዘገቡ አርሶ አደሮች አሉ። ባንጎላላና ጠራ ወረዳ የሚገኙ አርሶ አደሮችን አግኝተናቸዋል። ግን ከዛ በፊት ይህንን የከብት ድንች ሳይጠቀሙ በፊት በተለይ ምን አይነት የመኖ አይነቶች እንደሚጠቀሙ ነግረውናል። በአብዛኛው የግጦሽ መሬቶችን በመጠቀም ነበር እንስሳቶችን የሚመግቡት እና በዚህ ምክንያት ደግሞ ብዛም ውጤት እንዳልነበረ ነው ከዚህ በፊት የነበራቸውን ልምድ የሚነግሩን። እሱን እናድምጥና በድጋሚ እንገናኛለን። ስሜ ገበየው ታደሰ ነው። የመጣሁት ከአንጎሎላ ቀበሌ ነው። ልዩ ቦታው ያው ወተት ቤት ይባላል። ከዛ በፊት እንግዲህ ያው ልምድ ግጦሽ ነበር እኛ የምንጠቀመው። በእርግጥ ያው ከመንግስት ከግብርና ባለሙያ ጋር ከድርጅት ጋር የአንዳንድ ድርጅት ፕሮጀክት ጋር ከግብርና ባለሙያ ጋር በመገናኘት አነስተኛ ነው እንግዲህ ባህላዊ የዱር ግጦሽ ነው። ድርቆሽ እናሄዳለን። ያለ አግባብ የትም ነው ልክ ግጦሽ ዝም ብሎ እየተበተነ ነው የሚሰጠው ነበር። አሁን ግን በግብርና ባለሙያም ከዛ ወዲህ ዝቅተኛ ነው። ቢያንስ የወተት ምርቱን እንኳን ከ1 ሊትር እስከ 2 ሊትር ነበር የምናመርተው። አሁን ግን ከአንድ ላም እስከ 15 ሊትር እስከ 10 ሊትር ቢያንስ የመገኘት እና ይሄም መኖ በጣም ለውጥ አምጥቶልናል። አሁን ከ2003 ጀምሬ ቢያንስ አበሻ ከብት ላም ነበር ያለኝ። እነኛም በማሻሻል አሜሪካኖቹን አሁን ቢያንስ እስከ 20 ሊትር የማምረት መኖ ደግሞ ለውጥ አምጥቶልኛል። እኔ ኋላ ቀር ነው ቀንድ መቁጠር ብቻ ነው። ቢያንስ ከ15 እስከ 20 ከብት ነበር ቀንድ መቁጠር። አሰፋ ተክለ ጻድቅ ነው የመጣሁት ከደብረ ብርሃን ጠባሴ ክፍለ ከተማ ቀበሌ 07 ነው እና ልዩ ቦታው አንጎላ ቀበሌ ነው የሚባለው። ማለት ያው የከብት ድንቹን እንትን ሳንል ፉርሽካና ፋጉሎ እና ያው ተረፈ ምርት ገለባ አለን፣ ድርቆሽ አለ። የአመት እንትናችን ሰብስበን እናስቀምጣለን። ያንን ነው እንትን የምንለው የምንመግባቸው ማለት ነው። ላሞች በተለይ የሚበሉት ያው ፉርሽካና ፋጉሎን ያው አመጣጥነን ከጨው ጋር አብረን አድርገን እሱን ያው በወተቷ ልክ 1 ሊትር ለምትሰጥ ላም ግማሽ ኪሎ ፉርሽካ ይፈልጋታል እና የአካል መጠበቂያ የሚል እንትን አለ። በቀን 2 ኪሎ ያንን በወተቷ ልክ አብረን አደባላልቀን ቀንና ማታና ጠዋት ቀን ከፋፍለን ያንን እንመግባለን። ያው እምብዛም ባይሆን የተወሰነ እናገኛለን። ግን አሁን ከብቶች ድንች ማብላት ከጀመርን ወደዚህ እኔ ያው 5 ላሞች አሉ። ያው ብዙም አይደለም ከ20 እስከ 35 አካባቢ ይታለቡ ነበር። መኖ ዝቅተኛ ስለነበር ማለት ነው እና ያው ሌላ የሚያገኙት የለም፣ ደረ መኖ ነው። ድርቆሽና የሚያገኙ ፉርሽካ ነው። ከዛ ወዲህ ግን አሁን ድንች ሲመጣ ጎን ለጎን ጓያና ሻሎ አብረን እንዘራለን። በርጥብነቱ እናጭድና እንከምረዋለን። እሱ አለ። ይሄን የከብት ድንቹን እናለማለን። እሱ ይከተከትና ከደረቅ መኖ ጋር ተደባልቆ ይሰጣቸዋል።
ከዛ በቃ በስርዓት አድርጎ ከዛ ወዲህ የወተት ጭማሪ ለውጣለሁ። ተጉረበረ ቀበሌ ጎሽ መቀጸላ ያው አካባቢ በሚገኘው በገለባ በድርቆሽ በተለያየ ነበር የምንጠቀመው። አሁን ይሄ ቦናው በሚሆን ጊዜ ጠራ አካባቢ ለምነቱንም ያለ እርጥባትንም የሚተካ ለመኖትም የሚያገለግል ለወተት ላሞችም። አዎ በፊትማ ያው በአካባቢ የሚገኘው በእርጥባቱን ሳይጨርስ በአረንጓዴ መልክ በማጨድ ድርቆሽ ገለባ ማከማቸት በሱ ነው የምንጠቀመው። አሉኝ ቦሮች አሉኝ፣ አንድ ሁለት ላሞች አሉኝ። በውስጡ ደግሞ ያው ጥጆች ይኖራሉ፣ በጎችም አሉ። እንደዛ አሉኝ። አዎ ያው ተጨማሪ የፋብሪካ ውጤቶች ጨመር ታረግን ይጨምራል። እንዲሁ ዝም ብሎ ተሆነ ደግሞ ያው በሰጠናቸው ልክ ነው የሚጨምሩት። የላም ወተት እጅ ነው ብዬ ነው የማስበው። እጅ ነው ዋናው። ታልሰጠዋት ምንም ልሰጠኝ አችልም። ለውጥ አለ። ተሶስት ቀን አንደን ራሱ የተወሰነ ጊዜው እንኳን አልፎ የማገገቡ ቅናሹ እንደዛ ነው። በአንድ 2-3 ሊትር ይቀንሳሉ። በሰጧቸው ልክ ይጨምራሉ። ክትትል ባነሰ ቁጥር ይቀንሳሉ። በፊት እስከ 5 2 እስከ 3 እስከ 5 አካባቢ ነበር። አሁን እስከ 10 ድረስ ገብተናል። ለምን የተሻሻሉ ላሞችን በመግዛት ዘርያቸው የተሻለ ላም በአውራን በማሻሻል በእነዛ የተወሰነ ተሻሽሏል። ይህን የከብት ድንች በተመለከተ በአንድም በሌላ መልኩ እንግዲህ ግንዛቤ የመፍጠር ስራዎች በባለሙያም እንዲሁም ደግሞ እርስ በርስ ልምድ ያላቸው አርሶ አደሮች ልምድ ሊለዋወጡ ይችላሉ። ከዛም የተነሳ ስለ ከብት ድንች የማወቅ ልምዳቸው እያደገ እንደሚመጣ ነው እንግዲህ አርሶ አደሮቹ የነገሩንና ይህንን ግንዛቤ በባለሙያዎች በኩል እንዳገኙት ሀሳባቸውን ሰጥተውናል። አንደኛ ከግብርና ባለሙያዎች እና ከምርምር ነው። አሁን ከደብረ ዘይት አምጥተውልኛል። ከደብረ ብርሃን ዩኒቨርሲቲ ምርምር አምጥተውልኛል። እንዲያውም በስም መጥቀስ እነባቸው ግብርናዎች በጣም ጎበዞች ግብርናዎች ነበሩ። እንደ ሞዴል አምጥተውልኝ አሁን በስፋትም አለኝ፣ ችግኙም አለኝ፣ መኖም አለኝ፣ ዘሩም አለኝ በአሁኑ ሰዓት ማለት ነው። ባለሙያዎቹ ያግዙናል አጠቃቀሙ ላይ አሰጣጡ ላይ እና ያለውን ለውጥ ከወጪ ቅነሳ አኳያ ምን ያህል ለውጥ እንዳለው ያስረዱናል። ምን ይላሉ ሁሉን ነገር ያግዙናል። እኛም ያው የእነሱን ምክር ሀሳብ ይዘን ወደ ስራ ገብተን እየሰራን እየተጠቀምን ያለንበት ሁኔታ አለ። የግብርና ባለሙያዎች ሳሱ ነበር በሰዓቱ በእኛ ጋር የምሰራው እነ ተመስገንም አመጡት እንትኑን ችግኙ ማለት ነው አመጡልን። ተካል ተንከባከብ ዋናው ቦና ላይ ደረሰ። ታህሳስ ለምነቱ ተዱር ሲያልቅ የከብት መኖ እሱን ደግሞ ይታካል። በዛን ሰዓት እኔ ዘርቼ ነበር። እሱን እየከረተኩ እያደረኩ በመመገብ ተጠቅም ያለው። የከብት ድንች በአብዛኛው በአርሶ አደሩ ባለው የቦታ የሚወሰን ይሆናል። አዘገጃጀቱም እንደዛው ባለን የከብት ድንች መጠንና አይነት የተወሰነ ነው የሚሆነው። በቅጠሉም በመቀረጣጠፍና እንዲሁም ደግሞ ከደረቅ መኖ ጋር በማዘጋጀት የሚሰጥ የመኖ አይነት ነው። ይህ ደግሞ የሚሰጠው እንደዛው ለወተትና ለማደለብ በሚል ልዩነቶችና መጠኖችም እንደሚለያዩ ከአርሶ አደሮቹ ተሞክሮ እናደምጣለን። እሱ እንደ ቦታችን ስፋት ነው። ቢያንስ በግማሽ ሄክታርም ላይ እንትን ማለት በግማሽ እንትን በ250 ካሬ ሜትር ላይ የምናነባበት አካሄድ አለ። ያንን ይዘን በስርዓት አድርገን እናለማዋለን፣ እንከባከበዋለን። በቅጠልነቱም አጭደን ቅጠሉንም ይበሉታል። ከዛ በኋላ ያው ልክ ከቆየ በኋላ ጥቅምትና የምንተክለው መስከረም እንትን ሰኔን ይዘን ሐምሌ ነሐሴ እንትንላለን። ልክ ከአድጎ ከወፈረ በኋላ ጥቅምትና ዳርን ይዘን እየከተከተን እንነቅላለን፣ እናጥባለን። እየመጠንን በፀሐይ ሞቅ ይልና ይከተከታል። ያንን ከደረቅ መኖ ጋር አብረን እንሰጣቸዋለን። በስርዓት ይበላሉ። ያንን በቃ የወተት ጭማሪ በጣም አለው ማለት ያው ለወተት እንትን ሲል ውሃ ስላለው የውሃ መጠኑ እንትን ስለሚል ብዛት አንሰጣቸውም፣ መጥነን ነው የምንሰጠው። ለሚደልብ ከብት ግን ከደረቅ መኖ ጋር አያይዘን ተበይነቱን ለመጨመር ጨውና የተለያየ ነገር ስለምናደርግ እሱ ላይ ጨመር አድርገን የምንሰጥበት አግባብ አለው። አሁን እንግዲህ እኔ አዘገጃጀቱ መጀመሪያ መሬት አለኝ፣ ጉልበት አለኝ። መሬቱ የራሴ ነው። 25 በ25 ነው። ለመጀመሪያ ቦታውን አዘጋጅቼ ሳለማ 25 በ25 ነው። አሁን ግን ያው ሰፋ አድርጌ የመጠቀሙ አቅሙ አለኝ። አሁንም እየተጠቀምኩ ነው። ግን አጠቃቀሙ ቢያንስ በመቀርጠፍም ይሰጣል። ቢያንስ በማኑዋል ማሽንም አለች፣ ይች ማኑዋልም አለችኝ። በዛም እያዘጋጀሁ ቢያንስ አንድ ላም እንደ ወተት መጠኗም በቀን ወደ 8 ኪሎም የመስጠት አቅሙ አለኝ።
በጣም ቆንጆ ነው ብዬ ነው የምገምተው። በተተከለ በ3 ወሩ ይደርሳል። ይኛው በ3 ወሩ ይደርሳል። ሙሉ አመቱን እጠቀማለሁ። አሁን በጋውን ውሃ ስላለኝ ውሃ እዛው የቧንቧ ውሃ ስላስገባሁ እያፈራረኩ ለክረምት የሚሆነውን በክረምት በበጋ አየሩ በተዛባ ጊዜ የሚሆነውን በበጋ የመጠቀሙ በሁለት ፊት ነው የምጠቀመው። እንግዲህ አንድ ላም ግቷን አይደለም ማያት አፏ ላይ ነው ወተት ያለው። ያ እንዳያቋርጥብኝ አመቱን ሙሉ ላሞቹ ከወተትም ስለማይለዩ አመቱን ሙሉ ነው የምጠቀመው። በዘር ነው ዘሩን አሁን በአንድ ፊት ለዘር የሚሆነኝን በአንድ ፊት አስቀምጣለሁ፣ በአንድ ፊት ለመኖ የሚሆነኝን አስቀምጣለሁ። ዘሩን ደግሞ ወዲያው ሲያፈራ ለቅሜ የመዝራትም እንደገናም ደግሞ ለሌላም አርሶ አደር የመስጠቱም አቅም ስላለ ለወተት ነው። አሁን በአብዛኛው ይሄ ከብት ድንች የምለው የተለያዩ መኖዎቹ ለወተት ነው የምጠቀመው። እንግዲህ ያፈራል። ቢያንስ አንዱ ከብት ድንች እስከ 78 ኪሎ ይሆናል ሲያፈራ ማለት ነው። ያንን አሁን ለከብት ሳዘጋጅ ያፈራውን በመቀረጣጠፍ በእለት አሁን ቢያንስ ጠዋት ታዘጋጀሁ ለሰዓትና ወይ ለማታ ይሆናል። ትንሽ እርጥበት ስላለው ውሃነት ስላለው ወዲያውኑ ለመስጠት ከውቶቹ ለላሞቹም ትንሽ ሆዳቸውን የመያዝ ባህሪም አለው። ግን ጠዋት አዘጋጅቼ ቢያንስ ሰዓት ላይ ማታ ላይ እመግባለሁ። መጠን እንደ ወተት ውጤቷ ነው። እንግዲህ 10 ለሚወጣት ቢያንስ ወደ 7-8 ኪሎ መብላት አለባት በቀን። ያን እያመጣጠንኩ ማለት ነው። ካል ኮተኮተን አደገ ወደ ምርትነት እስከሚደርስ ተአምሌ እንግዲህ እስከ ታህሳስ ድረስ መጠቀም ይችላል። እኛ ግን እስከ ጥር ድረስ አቆይተናል። ለምን ታውዲህ አለ ለምን በመሬት ውስጥ የመቆየት እንትን አለው ይቆያል ማለት ነው። ጥር አካባቢ ነው የተጠቀምነው። እንግዲህ ተአምሌ ነሐሴ መስከረም እስከ 5 ወር አካባቢ ደርሷል። የኛ ቀዝቃዛ ስለሆነ በዛን ሰዓት ተጠቅመናል። ተጠር እስከ የካቲት ድረስ ተጠቅመዋለሁ እኔ እና አመጋገቡም ጥሩ ነው። እየከተፈን ትንሽ ጣህ ሞቅ በማድረግ ተሄላ መኖ ጋር ተተረፈ ምርት ተገለባም እየቀያየጠው ተጠቅመዋለሁ። ሞቅ ትንሽ በቃ ታንድ ሰዓት አዘጋጅቼ ላመን አየር እንዲወጣ ታንድ ሰዓት እስከ 2 ሰዓት ሞቅ ታለው አየሩ ፀሐይ ላይ ከዛ መጠቀም ነው። ችግር የለውም። ፍሬማ በእርጥባት ሰዓት ባለበት ሰዓት አሁን ታምሌ እስከ ነሐሴ ድረስ መትከል ይቻላል። በበላየም ሰዓት ወር በየካቲት እስከ መጋቢት ለሰኔ ይደርሳል። ግን እኛ በአብዛኛው ተጠቀምኩት በመኸር ነው። በመኸር ወቅት በሐምሌ ተከልኩ። ጠር አካባቢ ደረሰልኝ። በዛ ተጠቀሙ። ጠር አካባቢ አድማጮቻችን ገበታን እያደመጣችሁ ነው የምትገኙት። የከብት ድንች ላይ ነው ትኩረት ያደረግነው። በአብዛኛው አርሶ አደሩ ተጠቅሞ ውጤታማ ከሆነባቸው የመኖ አይነቶች ውስጥ አንዱ ነው የከብት ድንች። ይህ የመኖ አይነት ደግሞ የፕሮቲን ይዘቱ ከፍ ያለ ከመሆኑ ጋር ተያይዞ ለወተትም ሆነ ለእንስሳትን ለማደለብ ትልቅ ጠቀሜታ እንዳለው የሚነሳ ነው የሚሆነው። ከዚህ አንጻር እንግዲህ አገኘናቸው የአንጎለላና ጠራ ወረዳ አርሶ አደሮች እዚህ ላይ ሰፊ ተሞክሮ አላቸው። በተለይ የወተት ምርት ላይ ጭማሪ እንደነበረው ነው የሚነግሩን። ከዚህ በፊት ከ5 እስከ 6 ሊትር ያገኙ እንደነበረ አሁን ግን እስከ 15 ሊትር ድረስ ከአንድ ላም ማግኘት ችለዋል። ከዛ ባለፈ ደግሞ የላሞች ጤንነት በደንብ መጠበቅ እንደቻለ ነው በዚሁ አጽንኦት ሰጥተው ልምዳቸውን ያጋሩን። ስለዚህም ሌሎች አርሶ አደሮችም ደግሞ ከዚህ በመነሳት ተጠቃሚ ቢሆኑ የበለጠ ውጤት እንደሚያገኙ ተሞክሯቸውን ለሌሎችም ያጋራሉ። ጥቅሙ እንግዲህ እስከዛሬ አሁን በልዩነት በዋነኝነት እኔ የያዝኩት አንደኛ የወተት ምርቴን ጨምሮልኛል። ሁለተኛ የላሞቹን ደህንነት አሁን ከደረቅ መኖ ከኋላ ቀሩ ከቀደም የምንጠቀምበት መኖ በዋነኝነት የላሞቹን ጤንነት የመጠበቅ ሰውነት ለነኚህ ለአሜሪካኖቹ ላሞች ሰውነታቸውን ከደማቸው ጋር ከፍላጎታቸው ጋር ተጤንነታቸው ጋር በበላይነት በመገንባት ትልቅ ለውጥ አግኝቼበታለሁ ብዬ ነው የምገምት። በዋነኝነት ማለት አንድ ላም እስከ 5 ሊትር 6 ሊትር ነበር የማቀርበው እኔ አሜሪካን ካልኳት ማለት ነው። ተረፈ ምርት ፍርሽካ አለ፣ ፋጉሎ አለ፣ ምን አለ ያንን በማብላት ቢያንስ አንድ ላም 6 ሊትር 7 ሊትር ነበር የምወጣት። አሁን 15 ሊትር ወጣት አንዷል። እስካሁን ልጆችም አሏት፣ ዋናዋም አለች። ቢያንስ ወደ 4 ላም ሆነዋል እነኛ ላሞች ማለት ነው። እንግዲህ ከጤንነታቸው ጋር በዚህ መኖ በመመገቤ ጤንነታቸው ተጠብቆ ምርታቸውን ጨምሮልኝ አሁን ቢያንስ ጥሩ ቤተሰብ አለኝ። ቤተሰቤ በዚህ ገንዘብ በማስተማር ትምህርታቸውን የጨረሱትን ወደ ሌላ ትምህርት በማስተማር እኔ ራሴን ኑሮ ቢያንስ ቤተሰቤን በስርዓቱ በመምራት እዚህ ደርሻለሁ። ይህን ከጀመርን ወደዚህ ያገኘነው ለውጥ ምንድነው? ያው ወጫችንን ቀንሰናል ብዬ አስባለሁ። ለምን ያው ለመኖ የሚወጣውን ወጪ እዛው ጓሯችን ላይ በማልማት ከጓሮ ተጨማሪ መኖ ስለሚሆን ይሄ
በፊት ለፉርሽካና ለፋጉሎ የሚወጣውን ወጪ ቀንሶልናል። ወተትም ላይ ጭማሪ ያለው አሁን ቢያንስ ከበፊቱ የ4-5 ሊትር ልዩነት ጭማሪ ያለው። አዎ እሱን አሁን ቦታ አዘጋጅተን ኮምቦስ ፍግ ምናምን አዘጋጅተን ቦታውን ሰፋ አድርገን እሱን አሁን ለውጥ እያየንበት ስለሆነ በብዛት ለመስራት ጥረት ላይ ያለንበት ሁኔታ አለ። አንድ 5 አመት በላይ ሆነኛል። ወተትም ጥቅምማ ያው ቤት እሱን በመሸጥ ልጆችን በማስተማር እንደገና በቤት ውስጥ ያለውን ፍጆታ ገዝቶ በማንጣት በዛው ጎን ለጎን ተጠቅሜያለሁ። በፊት 5 እስከ 6 እስከ 7 3 አሉ እንደ ላሞቹ ነው። አሁን በማሻሻል አለ። እኔ ላሞቹን በሰጧቸው ልክ ነው የሚሰጡኝ አመጋገቢ ማለት ነው። አሁን 10 ሊትር አገኛለሁ። በፍስክ ወቅት እንጠቀማለን። ለምን በእርጎ መልክ እንጠቀማለን። የተወሰነውን ደግሞ በመናጥም እንጠቀማለን። በትኩሱም እንጠቀማለን። ለምን ያው ቆረጠረን ዋናው ነገርማ ለኛ ለመጠቀሚያም ብለን ነው ላሞችን የምናረባው። ከዛ ውጭ ያለውን ነው ወደ ገበያ የምናቀርበው። በሰጧቸው ልክ ነው የሚሰጡኝ። አይደለም አንድ ቀን ያንድ ቀን እንኳን ሲቀንስ እነሱ ወዲያው ቀጥል ማለት። ስለዚህ በታልበሉ ችግር አለው። ጥሩ ነው። አቅሙና መኖ ታለ በላሞች ውስጥ እንደ ሙክትም በሬም በማድለብ ጥቅም አለው። የነኛን ትርፍራፊ ሰጥቶ በውስጡ ለነኛ ምግብ ታነኛ የተረፈው አትርፎ ለነኛ ምግብም መግዣ ይሆናል። በዛው እግረ መንገዱን ለቤት ፍጆታ ጥሩ ነው። በውስጡ አንድ ነገር ብቻ ሳይሆን አሁን ደግሞ ወደ በጎችም በውስጡ ማድለብ በሬም የተወሰነ በአሙ ማለት ነው። እንደዛ ውስጡን ጎን ለጎን ቢሰራ ጥሩ ነው። ከዚህ በፊት አርሶ አደሩ የመኖ አይነቶችን ቅጠላቅጠል በሚል በመጠኑ ግንዛቤ የነበረው ቢሆንም አሁን ግን የተሻሻለውን የመኖ አይነት የማወቅ ልምዱ እየጨመረ መጥቷል። በተለይ የከብት ድንች የመኖ አይነት ሰው እንደሚጠቀመው የድንች አይነት ተመሳሳይ ተፈጥሮ ያለው ነው ይሉናል እዚህ ላይ ባለሙያው። ይህም ደግሞ ከፍተኛ የሆነ ካርቦሃይድሬት መጠን እንዳለው ነው የሚገለጸው። ይህንን ሀሳብ ደግሞ በስፋት የሚነግሩን በደብረ ብርሃን ግብርና ምርምር ማዕከል የመኖና ስነ አመጋገብ ተመራማሪው አቶ ልዑል ሰገድ አለማየሁ ናቸው። የእሳቸውን ሀሳብ እናደምጣለን። የከብት ድንች የሚባለው የመኖ አይነት ልክ ተፈጥሯዊ ባህሪው እንደ ድንች ነው። የሰው ድንች እንደምናደርገው ነው። ሰዎች ድንች ልጣው ከትፈው እንደሚበሉት እንደዛ ነው ለእንስሳቶቻችን የምናደርገው። ይሄ መኖ እንግዲህ በባህሪው ከፍተኛ የሆነ የሟሚ ካርቦሃይድሬት የምንለው አለኛ በእንስሳቱ በቀላሉ ጥቅም ላይ የሚውል የሚፈጭ የካርቦሃይድሬት አይነት ያለው የመኖ አይነት ነው። ይህንን የመሰለ ንጥረ ነገር መኖሩ ምን ጠቀሜታ አለው? በተለይ ለሚያጠቡ ለሚታለቡ ላሞች ለበጎችም ሊሆን ይችላል፣ ለሚያጠቡ በጎችም ሊሆን ይችላል። ይሄን በሚመገቡ ሰዓት የወተት ምርት ጭማሪ ያሳያሉ። ግልገሎቹ ወይም ጥጆቹ ያንን ወተት በሚጠቀሙ ሰዓት ያንን ስፔሻል የሆነ ካርቦሃይድሬት ከዛ ምግብ ወደ ወተቱ ያለፈውን ያገኛሉ ማለት ነውና ከፍተኛ ነገር ነው ያለው። ይሄ የመኖ አይነት ባህሪው ምንድነው? በጓሮ አካባቢ በተለይ ፍግ በጣም ይፈልጋል። ፍግ አማ ስለሚፈልግ ብዙ ጊዜ የሚመከረው በጓሮም አካባቢ ነው። ልክ እንክብካቤው በደንብ እየታቀፈ እየተኮተኮተ መያዝ መቻል አለበት። የጭንቅላቱ መጠን እንዲጨምር ማለት ነውና በዛ መልኩ ከተያዘ ከፍተኛ የሆነ ምርት የሚሰጥ ነው። አንዱ ጭንቅላት አሁን በእኛ ምርምር ባገኘ ነው እስከ 12 ኪሎ ግራም ይመዝን አግኝተናል። አንዱ ጭንቅላት ማለት በቀን ምን ያህል እንስሳቶችን እንደሚመግብም በዚህ ላይ የሰራነው ጥናት አለ። በእኛ በምርምሩ በኩል ይህንን የከብት ድንች ከወተት መኖ ጋራ ማወዳደር ስራ ሰርተናል። ምንድነው ያገኘነው? የተመጣጠነ የወተት መኖ የምንለው አሁን ገበያ ላይ ያለው ምናልባትም ዋጋዎቹ እስከ 5000 4000 በኩንታል ያለው የመኖን በዚህ ብንተካው እስከ 75% ድረስ ያንን መተካት እንችላለን። ያን የተመጣጠነ መኖ ማለት ነው። ስለዚህ አርሶ አደሮቻችን ለወተት ላሞች የሚገዙትን መኖ በ75% ያክል ወጪ መቀነስ ይችላሉ ማለት ነው። ይሄንን የከብት ድንች አልምተው ለላሞቻቸው መገብ ማለት ነው። ይሄ በእኛ ጥናት ያገኘነው ነው። ስለ ይሄ በጣም ከገንዘብም ከኢኮኖሚካ አንጻርም አዋጪ የሆነ ከብት ድንች ወይም የመኖ አይነት የምንለው ነው። በተለያየ በፍግ በማዳበሪያ በተለያዩ የፓኬጆች ወይም የአግሮኖሚ ስራዎች ለመሞከር ችለናል። ቅድም እንዳልኩ በጣም ፍግና በሚመቸው ቦታ ላይ ከአንዱ ስር 12 ኪሎ ግራም ያክል አግኝተናል ማለት ነው። እንደዚሁም ደግሞ መሬቱ ደግሞ ሳሳ ያለ መሬት ጋራ ስንሄድም እንዲሁ ቢቀንስም የተሻለ ውጤት አለው እዛ ላይ ማለት ነው። እና ይሄ ምንድነው የሚደረገው? መጨረሻ ላይ እንደዚህ ከተመረተ በኋላ አፈሩ አራግፎ ቀጥታ እየተከተከተ ልክ እንደ ድንች በመጥረቢያ በቢላም
ሊሆን ይችላል እየተከተከተ የተወሰነ ጣውለግ እንዲል ተደርጎ ቀጥታ ለእንስሳቶቹ መመገብ ነው የሚደረገው። በማስፋት ደረጃ ስናየው በሰፊው የሄደ አይደለም። በእርግጥ ምርምር ማዕከሉ በሰፊው ከአፍሪካ ራይዚንግ ከምንለው ፕሮጀክት ጋር ከዚህ በፊት በአንጎለላ ቀበሌ፣ በጎሽ ባዶ፣ በጉዶ በረት፣ በአባሞቴ እንዲሁም ደግሞ በምርምር መንደር ዙሪያ እስከ ጫጫ ባለው መስመር ውስጥ ይህንን የማስፋት በተለያዩ አርሶ አደሮች ላይ የመስራት ስራ ተሰርቷል። ልክ እንደ ሌሎቹ ግን ሁሉም አካባቢ ማዳረስ አልተቻለም። የመኖ ዘር ላይ በሀገር አቀፍ ደረጃ ትልቅ ክፍተት አለ። የመኖ ዘር በብዛት አይገኝም። ይህም ደግሞ አርሶ አደሩ በውድ እንዲገዛ ያደርጓል። ግን ደግሞ እዚህ ላይ ሁሉም አካል ትኩረት ማድረግ ይገባዋል። አምራቾችም ደግሞ በራሳቸው ይህንን የመስራት አቅማቸው ማጎልበት እንዳለባቸው ባለሙያዎች እዚህ ላይ ያስገነዝባሉ። የመጨረሻ ሀሳባቸውን እናድምጥ። ዘር አጠቃላይ እንደ ሀገርም እንደ ክልላችንም የመኖ ዘር ማምረትና አቅርቦት ላይ ከፍተኛ ችግር አለ። እዚህ ላይ ያው የዘር አምራቾች እና የሚመለከታቸው አካል በሙሉ ከመኖውን ከማፈላለግ መኖውን ከማቅረብ ባልተናነሰ ዘሩ ላይም ቀጣይነት እንዲኖረው ዘር ማምረት ዘር አምራቾችን መፍጠር ያስፈልጋል፣ በተለያዩ አካላት ማለት ነው። በእኛ በኩል ግን አሁን ዘሩ እንደ ሀገር በእኛ ምርምር ማዕከልና ሲናና የሚባል ደግሞ ወደ ኦሮሚያ ክልል አለ። በሁለት ምርምር ማዕከል ውስጥ ነው ዘሩ የሚባዛው። በእርግጥ ዘሩን ማባዛት በጣም ከባድ ሆኖ አይደለም፣ ግን የራሱ የሆነ ውስን የሆነ አየር ይፈልጋል። አሁን ለምሳሌ ደጋ ሆኖ ግን በደጋ ውስጥ ቀዝቃዛ የሆነ ደጋ ወይም እርጥበታማ የሆነ ደጋ የሚፈልግ ባህሪ ያለው፣ ለዛ በአጋጣሚ የኛ አካባቢ በዛ ተመችቶታል። በዛ አንጻር ዘርን የማምረት እድሉ አለን ማለት ነው። እኛ አዘራሩ እንትን ላይም ይወሰናል፣ ዘር ለማግኘት ማለት ነው። ቀጥታ ድንቹን ስሩን ለማግኘት በማንኛውም ሰዓት ምንም ችግር የለውም። ግን ዘሩን ለማግኘት ዘሩን የሚደርስበት ወቅት የራሱ የሆነ አየር ይፈልጋል። የአየር ምንድነው? አበባ ለማውጣት ቀዝቃዛ ወቅት ይፈልጋል። ስለዚህ መቼ ብዘራው ነው ቀዝቃዛ ወቅት ላይ የአበባ ደረጃው የሚደርስልኝ ብሎ ማሰብ መቻል ያስፈልጋል ማለት ነው። ሌላው ዘር ላለማምረት ሌሎቹ የሚቸገሩት ማለት ነው። ስለዚህ አሁን በእኛ አካባቢ ሐምሌ ላይ ዘርተኑ የአበባ ደረጃ የሚደርሰው ከ4 ወር ከ5 ወር በኋላ። ብዙ ጊዜኛ በችግኝና በዘር ነው የምናደርገው። በአብዛኛው ቶሎ እንዲፈጥንልን በችግኝ አድርገን ችግኙን ከተከልን በኋላ ከ4 ወር በኋላ ወደ ጥቅምትና ህዳር ላይ ቀዝቃዛው ወቅት የዛኔ በቀላሉ የሚመቸው ሰዓት ነው ማለት ነው አበባው ፍሬ ለማውጣት። ስለዚህ ያንን ወቅት ታሳቢ ማድረግ ያስፈልጋል እና ከዛ አንጻር የሆኑ ቴክኒካል የሆኑ የአዘራር ቀኖች አሉት። ከዛ አንጻር ነው የዘር ችግሩ እና በእኛ በኩል ግን ዘር በበቂ ሁኔታ ዘር እያመረትን ነው። ለሚመለከታቸው አካል ዘር ለጠየቁን አካል በሙሉ ዘር እየሰጠን ነው። አሁንም ለዚህ አመት በችግኝ ደረጃ ሰፊ መደቦችን ችግኝ አዘጋጅተናል። ቅድም ለዘረዘርኳቸው አካባቢ አርሶ አደሮች በተለይ በአፍሪካ ራይዚንግ ሲደገፉ የነበሩና በምርምሩ ሲደገፉ የነበሩ አርሶ አደሮች በዚህ በጉዶ በረት በአባሞቴ እና በአንጎለላ እንዲሁም በጫጫ አካባቢ ላሉ አርሶ አደሮች እና በምርምር ማዕከሉ ዙሪያ ላሉ የወተት አርቢ አርሶ አደሮች ለነሱ ችግኙን ለማቅረብ አሁን ችግኙ ዝግጁ ሆኗል ማለት ነውና ችግኙን ማግኘት ይችላሉ አርሶ አደሮቻችን። የተወደዳችሁ አድማጮቻችን በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ትብብር ከጣቢያችን ጋር በመተባበር ዘወትር በዚህ ሰዓት የሚያደርስላችሁ በእንስሳት መኖ አዘገጃጀት አጠቃቀምና ተያያዥ ጉዳዮች ላይ ያተኮረው ገበታ የተሰኘው ፕሮግራማችን የዛሬው በዚህ መልኩ ተጠናቋል። የከብት ድንች ላይ አተኩረናል። ሳምንት በሌላ ጉዳይ እንገናኛለን። ሰላማዊት ሙሉነህ ከእናንተ ጋር ቆየው። ቸር ቆዩ። ሆበሬ ሆበሬ ሆናና ሆበሬ ሆበሬ ሆናና ልማቴ ነህና። ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። በሬውን ምን አገኘው ምን የችጋር ዋሱን የራብ ተገኑን። ገበታ ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ። የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ገበታ የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ ኧረ በሬ